Maqaabaa kan ilmaa kan hafuura qulqulluu waaqa tokkootiin ni amannaa አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበረከት ልጆች የጻርቃን የሰማዕታት ወዳጆች የእመቤታችን የቅድስት ድንግል ማርያም ልጆች የመላእክት የጻርቃን የሰማዕታት ወዳጆች ሁላችሁም በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? እግዚአብሔር አምላካችን በምሕረቱና በቸርነቱ በመግቦቱ በካህሊነቱ ለዚች ቀን ለዚች ዕለት ለዚች ሰዓት ላደረሰን ክብር ምስጋና ለሱ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም በሰላም አደረሳችሁ አደረሰን። ጾሙን የዲያብሎስ መደምሰሻ የመንግሥተ ሰማያት መውረሻ እንዲያደርግልን ቅዱስ ፍቃዱ ይሁንልን። waaqayyoon kan jaalattan waaqayyoo isiniin kan jaalatu maatiiwwan waaqayyoo abbooliin koo luboonni obboloonni koo daaqonoonni abbooliin haadholiin beektonni mana amantaa qeerroo fi qarreen daa'imman hundumti keessan akkam jirtu akkam yoo nageessanii guyyaa har'aatiin kan nu qaqqabsiise waaqa keenya fayyisaa keenya Iyyasuus Kiristoosiitiif galanni ulfinni teessoo isaa አርያም irratti isaaf haa ta'u። ስትጾሙ እንደ ግብዞች አትጦልጉ። ስትጾሙ እንደ ግብዞች አትጦልጉ። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል የተናገረበትም የዚህ ትምህርት መሰረታዊ ዓላማ ስንጾም ከምን እንዴት መቼ በምን መጾም እንዳለብን የሚያሳስበን ቃል ነው። ወንጌለ ማቴዎስ ቡቁና ጀለኮፍሳ ኩደጃ ጉባ ይረት ጀሮሶምተን አከወራ ኦፍቱልቶታ እንጥጦ ለጊና ጀዳ። ዛሬ እግዚአብሔር አምላካችን ብፈቅድና ብረዳን ባለችን አጭር ሰዓት እግዚአብሔር ቃል ጾምን በተመለከተ በጾም ወቅት ማድረግ የሚገቡንን ነገሮችን አጥር አድርገን እንመለከታለን። እግዚአብሔር አምላካችን በፈቅድና በረዳን ዛሬ በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ስትጾሙ እንደ ግብዞች አትጦልጉ። ይህ ማለት ምን ማለት ነው? በጾም ወቅት እንዴት አድርገን መጾም እንደሚገባን አጥር ያለችዋን መልእክት ለማስተላለፍ ነው የመጣሁት። ለዩቱባችን አዲስ የሆናችሁ ሰዎች ትክክለኛ የቤተ ክርስቲያናችን አስተምሮን ቅዱስ ቃል ለመማር የምትፈልጉ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግን እንዳዘነጉ። ሰብስክራይብ ካደረጋችሁ በኋላ የደውል ምልክቱን ከላይ ኦል የሚለውን እንድትጭኑ በእግዚአብሔር ስም አሳስባለሁ። ቅዱስ ዳዊት እንደተናገረው በጾም ወቅት ምን መጾም እንደሚገባን ቅዱስ ዳንኤልም እንደተናገረን በጾም ወቅት ምን መጾም እንዳለብን አስቀምጧል። ማቲወን ዋቀዮ የሮሶማ ማል ረጾሙ ቀብና አከመከምቲ ሶሙ ቀብና ሰዓቲ ሜቀ ጾሙ ቀብነ ከንጀዱ namoonni baay'een gaafa isaan gaaffii kaasan namoota baay'ee irraa dhageenya። በጾም ወቅት መጾም የሚገባን እስከ ስንት ሰዓት ነው? ከምንስ እንጾማለን? በጾም ወቅትስ ምን እንሰራለን የሚለውን አብይ ጉዳዮችን ለማንሳት ይሞክራለሁ። በጾም ወቅት የመጀመሪያው አስፈላጊ ጸሎት ነው። ከጸሎት ቀጥሎ ስግደት ነው።
ከስግደት ቀጥለው ጾም ነው። ሶስቱ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። የሮ ሶማ የሮ ተኮት ሶማ ኬሰ ከራወኑ ዋህ ጉርጉዳ ሰዲ ቤኩን በርባችሳዳ ነምኒ ሶሙ ኒ ሰገዳ ኒ ከዳታ ኒ ሶማ ሰደን ኢሳንዩ ወልራ ገርገር በኡ እንደንዳአኒ ሶስቱንም በአንድ ጊዜ የምንፈጽማቸው ነገሮች ናቸው። የሚጾም ይሰግዳል፣ የሚሰግድ ይጸልያል፣ የሚጸልይ ይጾማል። ከዚህ ባሻገር በጾም ወቅት ማድረግ የሚገቡን ነገሮች ምን ምን ናቸው የሚለውን ማወቅ ይገባናል። እንግዲህ በዚህ ቃል ላይ ሙሉ ቃሉን ሳነብላችሁ አሁን መናፍቃን ብዙ ሰዎች ታድሶውያን የሚባሉ ሰዎች ይህንን አይቀበሉትም። ስትጾሙ እንደ ግብዞች አትጦለጉ ነው የመጀመሪያው ስርዓት ነው። በጾም ወቅት መጦለግ እንደማይገባን አሁን መናፍቃንን ጌታ ጾሞልናልና የኛ መጾም አያስፈልግም ይላሉ። ሸክቶኒ ባየንሳኒ ገሪን ታድሶ ወዲታን ዋቀዮ ሶሜራ ሶሚን በርባችሱ ጩቦ ፍራህን ቀብኑ አከን ሶምኔፍ ወንት ንርቂስ ተኮለ ህንጅሩ ጀኒ ጋፋ ሳንዱበተን ኒ ይላላ። የኛ መጽሐፍ ቅዱስ ስትጾሙ እንደ ግብዞች አትጦለጉ ይላል። በዚህ ቃል ላይ ብንመለከት በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 አንስተን ብንመለከት ስትጾሙ እንደ ግብዞች አትጦለጉ ይላል። ለሰዎች ጦመኛ ሊታዩ ፊታቸውን ያጠፋሉ ይላል። ወሬን ግብዞት ኦኪንሞ ኦፍ ጃላክቶተ ኩን የሮ ሶሚ ነሞተት ሙለቹዳፍ እንን ሶማ ኢሽንን ሶምቲ ጀቹዳፍ ነሞኒ አከሳ ረጋ ባህኒዳፍ ማል ጎዱ ፉለ ሳኒ በሌሱ ጀዳ ነመ ሶሙ ፈካቹዳፍ ፉለ ሳኒ በሌሱ እውነት እላቸዋለሁ ዋጋቸውን ተቀብሏል። ዱጉመን ስንትማ ኢሳን ገቲ ኢሳኒ ፍረተኒሩ ጀዳ ገቲ ኢሳኒ ፍረተኒሩ አንተ ግን ስትጾም በስውር ላለው አባት እንጂ እንደ ጦመኛ ለመምሰል ለሰዎች ለመታይ እንዳይሆን ራስን ተቀባ፣ ፊትንም ታጠብ። በስውር የሚያይ አባት በግልጥ ይከፍልሃል ይላል። የሮሶ መኬኛ ወርኩን ወር ኦፍ ቱልቶቶት ኦፍ ጃለቶተ ኩን የሮሶ መሳኒ ነሞተት ሙለቹዳፍ namoonni namni kun sooma akka isaanii jedhuudhaaf akka isaanii arguudhaaf waa baay'ee raawwatu jedha. Fuula isaanii gurraachessuu jedha. Kan himatanis jiru jedha. Nuti yeroo sooma keenyaa garuu eenyullee beekuu hin qabu. Eenyullee beekuu hin qabu. Eenyullee dhaga'uu hin qabu. Dhoksaan kan namaa herreegu sooma namaa sagada namaa kan namaa ilaalu eenyudha? Waaqayyoodha. ኢሳፊዳ ከንሶም ነው የምንጾመው ጾማችን ሰው እንዲያውቅልን ሳይሆን ሰው እንዲያይልን ሳይሆን በስውር የሚከፍለው አምላካችን እንዲያይልን ነው። ሌላው በጾም ወቅት ምን ምን መጾም እንደሚገባን ቁጭ ብሎ ከዚህ ላይ እናገኛለን። በተለይ በማቴዎስ ወንጌል ምዕራፍ 5 ከቁጥር 23 አንስተን ብንመለከት ከምን መጾም እንደሚገባን ቁጭ ብሏል። በተለይ ከቁጥር 29 ላይ ብንመለከት ቀኝ እጅ ብታሰናክል አውጥተህ ካንተ ጣላት፣ ሙሉ ሰውነት በጋነም ከሚጣል ይልቅ አካላት አንድ ቢጠፋ ይሻላል ይላል። እጅ መጾም ይገባል። እግር ብታሰናክል ቆርጤ ጣላት፣ እግር ልጾም ይገባል። አይን ልጾም ይገባል። ልብ ልጾም ይገባል። ጆሮ ልጾም ይገባል። እነዚህ ሁሉ
በጾም ወቅትም ጾም በማይሆኑበት ወቅትም እነዚህ ነገሮች መጾም ግድ ይለናል። አምስቱ ሕዋሳት የሚባሉ አሉ። አምስቱ ሕዋሳት የሚባሉ ዓይን፣ ምላስ፣ አፍንጫ፣ ጆሮ እንቁጠረው። ዓይን፣ አፍንጫ፣ ጆሮ፣ ምላስ፣ እጅ አምስቱ ለኃጢአት ሰፊ ድርሻ ያላቸው አካላቶቻችን ናቸው። ሕዋሳቶቻችን ናቸው። ለምንበድለው ለምናጠፋው ነገር በእነዚህ ነገሮች ነው ብዙ ጊዜ የምናጠፋው። የሮሶ መኬኛ wanti gochuu qabnu qaamota miiraa shanan kan jedhaman ija, gurra, arraba, harka, laphee, finyaan isaan kun dirqama xoomuun dirqama ta'a. Yeroo hundumaa kiristaan isaan kanaan xoomuu qaba. Inni arrabni isaa deemu, inni nama hamatu dhiisuudha. Inni waan hamaa badii namaa kufiinsa namaa dhaggeeffatu dhiisuu qaba. Inni ijaan waan badaa ilaalu yeroo ammaa kana namni keenya badaa kan jiru sooshaal miidiyaa ilaaluudhaan wanta sooshaal miidiyaa irratti gadhiifamu arguudhaan yaadota kallattii hin taanetti nama geessu, yaadota cubbuudhaaf nama affeeran, ija keenyaan laallee kallattii hin taane akka deemnuudhaaf kan nu taasisan baay'ee isaaniis jiru። በተለይ በጾም ወቅት ከጾም ውጪም አምስቱ ሕዋሳት የሚባሉ የሰው ልጆች መጾም ይገባቸዋል። ጾም ትርጉሙ መከልከል ነው፣ መቆጠብ ነው፣ መራቅ ነው፣ መሸሽ ነው። ከኃጢአት ከእርኩሰት ከመጥፎ ነገር መሸሽ ጾም ይባላል። የመጀመሪያው ከጥሉላት ስጋ፣ ቅቤ እነዚህን ከመሳሰሉ ከእንስሳት ተዋጽኦ መራቅ ጾም ይባላል። ሁለተኛ ከኃጢአት ከእርኩሰት ከበቀል መራቅ ራሱ ጾም ነው። ሌላኛው እህልን ውሃ ሳይጠጡ ሳይቀምሱ ለተወሰነ ሰዓት ለተወሰነ ጊዜ መቆየት ጾም ይባላል። ትንቢተ ዳንኤል ምዕራፍ 10 ላይ እንደተናገረው እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩኝ፣ እንጀራም ጠጅም ስጋም ጮማም በአፌ አልገባም ነው ያለው። ጸጋ እግዚአብሔር የበዛላቸው አባቶች ምንም ሳይበሉ ምንም ሳይጠጡ ይጾማሉ። ቅዱስ ዳዊትም ጉልበቶቼ በጾም ደከሙ ነው ያለው። በምን በጾም ደከሙ? የተፈለገበትም ጾም ስጋችን እንዲደክም መንፈሳችን እንዲበረታ ነው የተፈለገው። ጉልበቶቼ በጾም ደከሙ፣ ስጋን በማጣት ጉልበቶቼ ደከሙ ነው ያለው። ቁልቁልች ዳዊትስ qaamonni koo foon dhabuudhaan nyaata dhabuudhaan dhugaatii dhabuudhaan dadhabanii jedha. Kanaaf asuma wangeela kana gubbaarratti akkuma dubbatu wangeela Maatewos boqonnaa 5:23 kaasnee gaafa ilaallu ijaalalanii hawwuun akka gaarii hin taane እኔ እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያንን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ስለዚህ ምንድነው አይን ይጾማል ማለት ነው። ቀኝ አይን ብታሰናክል አውጥተህ ካንተ ጣላት። በዚህች አይተ ከሆነ የሁለተኛውንም ተው። እዚህ ላይ እንግዲህ አሁን ቀኝ አይን ብታሰናክል አውጥተህ ታላስባል
አይን የተባለው ስጋዊ አይንን ሳይሆን አይነ ስጋን አይደለም፣ መልካም ያልሆነውን ነገር የሚመለከተውን ነገር ሁሌ በአይናችን የምናመጣውን ጣጣ እንድናቆም ነው፣ እንድንተው ነው። ጣል ማለት ተው ማለት ነው። ቁረጥ ማለት ተው ማለት ነው። ከዛሬ በኋላ አላደርግም ብለህ ወስን ማለት ነው። ሙሉ ሰውነት በገሃነም ከሚጣል ይልቅ አካላት አንድ ቢጠፋ ይሻልሃል ነው። ሌላው ቀኝ እጅ ቢታሰናይል ቆርጤ ጣላት። ቀኝ የተባለ እጅ ይሄኛው ነው። እዚህ ጋር ቁረጥና ጣል ሳይሆን ተው ማለት ነው። የሚሰርቅ ከሆነ የሰውን ነገር የሚወስድ ከሆነ መተው ነው። ሀርከኬ እጅኬ ቢታ ሚርጋ ዮሲሚቴ የወስድ ወንጎርስት ባሲ ገቲ ጀዳ ኢጀ ጋፈ ጀዳሙ ኢጀ ሰከነሚቲ ኢጀ ፎኒ ኦቶ ሂንተኢን ያደ ኢጀ ፎኒን ኢላለሙ ሰዳ ጎቻ ራወኑ ሰዳ ከዲስኑዳፍ ሀርከኬ ሚርጋ የወስድ ወንጎርስት ኩቲ ገቲ ጀዳ እጅን ጾመ ከነን ሲኒን ጀደ ቢሰ ከነዳ እጅን ጾመ ከነን ሲኒን ጀደ ቢሰ ከነዳ ከናፍ ሀርከስ ኢጀስ ባሲ ገቲ ጀቹንሳ እጅስ ሀርክስ ሃሶሙ ጀዳ inni biraan sobaan kakachuu kanaaf kan wanda fakkaatu iji keenya gurroonni keenya hundi isaaniiyyuu soomuun akka isaan irra jiru nu barsiisa። እንግዲህ በጾም ወቅት ምን ማድረግ ይገባናል የሚለውን እያየን ያለ ነው። ቅዱስ ኢሳይያስ በትንቢቱ ምዕራፍ 58 ላይ ያለውን አንድ ኃይለ ቃል አብረን እንመለከታለን። ትንቢተ ኢሳይያስ ምዕራፍ 58 ላይ የተቀመጠውን አንድ ቃል አብረን እንመለከታለን። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ ስለምን ጾምን አንተም አልተመለከትክህምን? ሰውነታችንስ ስለምን አዋረድን ይላሉ። እነሆ በጾማችሁ ቀን ፍቃዳችሁን ታደርጋላችሁ። ሰውነታችን አዋረድን፣ አንተ ግን አልተመለከትክንም። ስለምን እንጾማለን ትላላችሁ? በጾማችሁ ቀን ግን ፍቃዳችሁን ታደርጋላችሁ ይላል። ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥል ለክርክር ትጾማላችሁ፣ በግፍም ጡንቻ ትመታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬም እንደምትጾሙ አትጾሙ። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ያለ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህ ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለን? እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትን አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበው ትቆርሱ ዘንድ ስደተኞችንስ ድሃዎች ወደ ቤት ታገባ ዘንድ የተራቁቱንስ ብታይ ታለብሰው ዘንድ ከስጋ ዘመድ እንዳትሸሽግ አይደለምን ይላል። ማሊፍ ሶምኔ ማሊፍ ሰገኔ ማሊፍ ኦፍ ሰልጵስኔ ጀቱ የሮ ሶማ ኬሰኒ ሞርሚidhaaf jibbiinsaaf wal qoqqoodinsaadhaaf soomtu irree argisiistu hojjettoota keessan mana keessatti dhiphistu. Soomaan filu garuu isa kanadha. Hidhaa cubbuu akka hiiktaniidhaaf miti soomni koo. Isa beela'eef beeluu akka baastaniidhaaf miti soomni koo. Kanaaf asirraati maal barannaa? Yeroo soomaa of tulummaan hin barbaachisu. Soomina yookiin immoo tiitinnaa barbaachisa. Gadi of qabuudha. Fayyinaaf soomuudha. Lubbuudhaaf soomuudha. Jireenyaatiif soomuudha. Gammachuu barbaraatiif soomuudha. Malee irree argisiisuudhaaf miti. Inni guddaan sooma jechuun ciree dhiisnee laaqana keenya irratti daanee nyaachuu miti. Ciree dhiisnee sana laaqana waliin idaanee
warra waan nyaatamu dhabanii rakkataniif laachuun sooma jedhama. Ciree ofii dhiisanii warra waan nyaatamu dhabeef laachuun maal jedhama? Sooma jedhama. Sooma jechuun waan foonii, bu'aa beeladaa dhiisanii nama hamachuun, hamaa dhaga'uun, hamaa yaaduun, hamaa raawwachuun hin barbaachisu. Yaadaanis soomna. Foon horii soomaa, foon namaa namoonni hin soomne ni jiru. Warri nama hamachuu baran. Gurri isaanii waan hamii namaa dhaga'uu kan bare. Dubbii jal'insaa dhaga'uu kan barbaadu. ብዙ ጊዜ ስጋን እየጾሙ የከብትን ስጋ እየጾሙ የሰውን ስጋ የሚበሉ አሉ። ሰውን ማማት፣ ስለ ሰው ማውራት፣ ስለ ሰው በደል መናገር ያው የሰውን ስጋ እንደ መብላት ይቆጠራል። በተለይ በጾማችን ወቅት ስለ ሰው በደል፣ ስለ ሰው ኃጢአት፣ ስለ ሰው ክፋት ሳይሆን ስለ ራሳችን ክፋት፣ ስለ ራሳችን በደል የምናለቅስበት ሰዓት ነው እንጂ የሰውን በደል ቀርተው የኛን በደል አውርተን አንጨርስም። በወንድም አይን ውስጥ ያለውን ጉድፍ ለምን ትመለከታለህ? በአይን ውስጥ ያለውን ምሰሶ ለምን አትመለከትም ነው። የሮሶማ አረባንስ ያዳንስ ለጴ ሁንዱማን ሶሙ ለስኒን ጀዴራ ነማመቹን ያው ፎን ቤለዳን ኢሰኒ ፎን ነማኛቹ ተለካሃማ ኢጃ ኬሳ ከንጅሩ ሆርዳ ጉዳ ኦቶ ጅሩ ኢጃ ኦቦሌሳ ኬሳ ከንጅሩ ሁበ xiqqoo maaliif baasuu deemtaadha? Yeroo ammaa kana kan nu rakkisiisa kanadha. Nuti waa'ee namaa haasa'u malee, waa'ee namaa dubbachuu malee, waa'ee namaa odeessaa oolu malee badii keenya yakka keenyaaf guyyaa tokko boonyee hin beeknu. Yeroo hundumaa namatti quba qabuudha. Yeroo hundumaa waa'ee namaa odeessuudha. yeroo hundumaa waa'ee yakka namaa dubbachuudha. ብዙ ጊዜ የሰውን ኃጢአት የሰውን በደል ብቻ መናዘዝ ነው። የራሳችንን በደል ግን ተሸክመን አንችልም። ንስሐ አልገባንበትም። ፈጣሪ ሆይ ይቅር በለን አላልንም። ታረቅን አላልንም። ግን እየበደልን ራሳችን ንጹህ በማስመሰል ግን ውስጣችን የከፋ የከረፋ ውስጣችን በክፋት የተሞላ የኃጢአት ባራ ሆነን ሌላውን ለማኮነን እንሯሯጣለን። ስለዚህ በጾም ወቅት ከሐሜት፣ ከበቀል፣ ከቂም በቀል ሌላው በጾም ወቅት ምን ያስፈልጋል? ይቅር መባባል ያስፈልጋል። ለወንድሞቼ፣ እህቶቼ፣ አባቶቼ ከሰው የተጣላችሁ ካላችሁ በከንቱ አትድከሙ። ወደ ጾም ሳትገቡ እናንተን የበደሉትን እናንተን ያስቀየሙትን ይቅር በሏቸው፣ ታረቋቸው። ሳል ይዞ ስርቆት፣ ቂም ይዞ ሰሎጥ አያዋጣም። ጌታችን ያለው ነገር ይሄ ነው። መስዋዕትን አይደለም ምህረትን ይወዳል ነው ያለው። ጉፍታን ኬኛ አርሳ ሚቲ ዲፈመዳ ከነንጃለዱ ዲፈመቱ እንዱመ ዱርሳ ጀዴ ጉፍታን ኬኛ ኡማን ኬኛ ኢየሱስ ክርስቶስ ዱበቴራ። እሱ የሚፈልገው መስዋዕት አይደለም ምህረትን ነው፣ ይቅርታን ነው፣ ፍቅርን ነው፣ ጥላቻን አይደለም። ስለዚህ በመታረቅ በመቀራረብ በመነጋገር ይህንን መልካም ጾም እንዲሆንልን ጾሙ የስም ብቻ ሳይሆን የግብር ጾም እንዲሆንልን መልካምን ስራ የምንሰራበት ጾም እንዲሆንልን ምን ያስፈልጋል? ከወዲሁ መዘጋጀት ያስፈልጋል። እቺ ሳምንት እንግዲህ የዝግጅት ሳምንት ትባላለች በቤተክርስቲያናችን። የመጀመሪያዋ ሳምንት ዘወረዴ የዝግጅት ሳምንት የምንዘጋጅበት ከጣላናቸው ሰዎች ጋር የምንታረቅበት ስደበለላችንን ለመናዘዝ ለመስገድ ለጾም የምንዘጋጅበት ሳምንት ነው። ቶርቤን ኩዴጋ ሶመር ቃሊስ ጀዳማ ቶርቤ ቆጲስ ጀዳማ ከነቲ ቆጶፍኑ ከነቲ ወረ ወሎለን ዲፈም ወሊ ጎኑ ጉፍታን ኬኛ ሶማ ጀደ ማለ ሂንሶሚና ሂንጀነ ወሪ ሂንሶምነ ዮጅራት የሮቲ ቆጶፍኔ ሶማፍ itti deddeebinuudha torbeen kun. Kana beekne
ammumaa qabnee deddeebi'uun barbaachisaadha. Kanan ta'u taanaan jiraachuun keenya gaaffii keessa galaa jechuudha. Sitti xoomuu እንደ ግብዞች አትጦለጉ። yeroo soomtan akka warra of jaalatanii hin ta'ina. Fuula isaanii gurraachessu, fuula isaanii balleessu. Isin garuu mataa keessan sirreeffadhaa, fuula keessan dibadhaa. Dibata afuraatiin, dibata gaafa jedhamu dhadhaa miti, qibaatii miti. Dibata afuraatiin, dibata waaqayyootiin fuula keessan dibadhaa jechuudhaan gooftaan keenya uumaan keenya Yesuus Kiristoos nu barsiisa. Qophii akka goonuuf, akka qophoofnuudhaaf, badii irraa deebinee akka fayyinuudhaaf, badii keenyaaf akka boonyuudhaaf, sooma kana hojii daabiloos, qormaata daabiloos guddaa sadiitu ittiin injifatame. Nutis immoo hojii daabiloos nurratti mo'ee nu dhiphisaa jiru, nu rakkisaa jiru, sooma nu dhowwaa jiru, sababa baay'isaa jiru kana akka jalaatii baanuudhaaf ጾም በርባችሳ። እንግዲህ በዚህ ጾም 3 ታላላቅ የሰይጣን ፈተናዎች፣ የዲያብሎስ ፈተናዎች የወደቀበት የተሸነፈበት ጾም ስለሆነ እኛም ከወዲሁ በመዘጋጀት በእኛ ህይወት ውስጥ ገብተው በእኛ ላይ ሰልጥነው በተለያየ መንገድ እንድንጠፋ ኃጢአትን እንድንሰራ እግዚአብሔር ጋር እንድንለይ ከእግዚአብሔር ጋር እንዳንኖር የሚያደርገንን ርኩሳን መናፍስት የዲያብሎስን አሰራርን እንድናሸንፈው ልንጾም ያስፈልጋል። ብዙዎቻቸው ጾም አያስፈልግም ጌታችን ጾሞልናል የሚሉም አሉ። በእርግጥ ጌታችን ጾሞልናል። እሱ ስለ ጾመ እኛ ጾሙን አንተውም። ከኔ ተማሩ ነው ያለው። የጠራችሁ ለዚህ ነውና ክርስቶስን ፍለጋው እንድትከተሉ ስለናንተ ምሳሌ ተወላችሁ ሄደዋል ነው ያለው። የጾምን የስግደትን አጠቃላይ መልካም ስራን ያስተማረን የመልካሞች መልካም ካህን ለዘላለም የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾምን ስርዓት አስተምሮናል፣ ነግሮናል፣ መክሮናል። እኛም ይድኑ ተቀብለን በዚህ ጾም የጣላናቸው ታርቀን የበደሉን ይቅር ብለናቸው በጾም በጸሎት በስግደት ልናሳልፍ ይገባናል። ያስተማረን የመከረን የገሰጸን የቅዱሳን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን፣ ይቆየን። ሶመ ከናን ከነቲን ዲያብሎስን እንጅፈን ጅሬኛ በረከት ያርገን ቦቆና በረበራ ከነቲ ያርገን ጎፍታን ኬኛ ኑፋ ታሲሱ ኑ አቱርሱ nama torbee nu taasisu kan nu barsiise, kan nu gorse, kan nutti lole, kan nutti ori'e gooftaa keenyaaf galanni haa ta'u. Kennaan waaqa abbaa arjummaan hafuura qulqulluu ifamni gooftaa keenya hundi keenya duukaa haa ta'u. Waaqayyoof galanni haa ta'u. Nu haa turu.